ምንም ያላረጉ ልጆች እኔ ቲክታክ ላይ አይቻለሁ። በፋኖ ስም እየለጠፋችሁ ደም የምታፈሉ ሰዎች አላችሁ። በፋኖ ስም ፋኖ አስመስላችሁ ምን የምታደርጉ ልጆች፣ ይሄ የሆነ ሰው ይጨፍ፣ አንድ ሴት ልትሆን ትችላለች፣ ወንድ ሊሆን ይችላል። በኦሮምኛ ዘፈን ሲዘፍን ሲጫወት አንተ እንደዚህ እያላችሁ ተሳድባችሁ እሱን ፖስት እያደረጉ የሚሰሩ እሱ በጣም የቆሸሸ ነገር ነው። በጣም የሚያሳዝን ነገር ነው። ስለዚህ ይሄን ማሰብ ያስፈልጋል እላለሁ፣ በእኔ በኩል ባለው ማለት ነው። በአንተ በኩል ያለውን ደግሞ በደንብ አድርገህ መንገር ትችላለህ። እሺ፣ ችግር የለውም። የኔ ልጆች ስላልመጡ ነው። እሺ፣ አብዛኛውን ጊዜ አንተ ከገባ በኋላ ነው የገባሁት እና ዮኒ ጠራካል ተብዬ ነው የመጣሁት እንጂ እኔ ጊፍተር ይዤ አልመጣሁኝም። ይሄ የመጀመሪያ ጊዜ እኔ ከመጣ ይመጣሉ የኦሮሞ ልጆች ስለማውቃቸው ነው። ከኔ ጋር ምንም ችግር የለብንም። አብዛኛው የሚገርምህ ይሄ የኔ የመጀመሪያ ጌም ነው። ይሄ አስደነገጥ አይደለ? አንበሳ በአንበሳ አድርገው ጌምም ደግሞ አይደለም። እኔ ያው ምክክር እያደረግን ነው። እንደ ቲቪ ሾው ነው እያደረግን ያለ ነው። እንደ ውይይት ነው እያደረግን ያለ ነው። እውነቱን ለመናገር እኔ ቅድም ከአንበሳ ፈርስ ማር ይወጣል እንዴ ተብሎ ያው የሳምሶንን ታሪክና ከናዝሬት ከተማ ኢየሱስ አዳኝ ሊወጣ ይችላልን የሚለውን የኢየሱስን መምጣት ምሳሌ አድርጌ ነው የሰርኩልህ። ይሄ የጠላቴ ጠላት ወዳጄ ነው የሚለው ማለት ነው። የኤርትራ ጦር ኢትዮጵያ ውስጥ ሊገባ አይገባም ነበረ። ፋኖ ህዝባዊ ነኝ የሚል ከሆነ ከአብይ ጋር ወግኖ ጦርነቱ መሳተፍ አልነበረበትም። ፋኖ ወግኖ መዋጋት አልነበረበትም። መከላከያና ልዩ ኃይል ፌዴራል ፖሊስ ሄዶ ይዋጋ ብሎ መቶ መቻል ነበረበት፣ እንደማስበው ማለት ነው። ከዛን ይሄ ሁሉ ቀረና ጦርነቱን ህዝባዊ ነው የህልውና ነው ምናምን ሲሉ ገለቶማ አልፋዳ ምናምን ሲሉ ምን ሆነ? ነገር ፈላጊ ፍርድ ቤት ደጃፍ ይሸናል የሚባል ነገር ታውቃለህ? ፖሊስ ይሄን ተረት እኔ እንኳን አላውቀውም። አይገርምም? አላይደ ነገር ፈላጊ ፍርድ ቤት በር ላይ ይሸናል። ችግሮች አሉ። እሱ ምን መሰለህ የማውቀው እኔ እስክንድርን በፊት የማደንቀው የሰብአዊ መብት ተሟጋች ነበር። ሰብአዊ መብት ለምን ሰዎች ተገደሉ፣ ተጨፈጨፉ፣ መንግስት ለምን ይበድላል በሚለው በጣም የምጋራው ሀሳብ ነበረ። በዛ ጊዜ ምንም ማዳላት አልነበረም እስኪው የሚሰራው። ወደ ፓርቲ ሲመጣ ግን እኔ ያልተመቹኝ ነገሮች አሉ። ያልተመቹኝ ይሄ ነው ልልህ አልፈልግም። ያልተመቹኝ አሉ። በዛ ጉዳይ ላይ ግን ብዙ መናገር አልፈልግም፣ በራሴ ያየሁት ማለት ነው። ምክንያቱም ኢቭን ከቤትን እያልወደድኳት በጠየቀችው ጊዜ እኔ እሷን ደግፌ ተናግሬያለሁ። ቤቴሌም ታፈሰ በጠየቀችው ጊዜ እሷ ልክ ነች ነው ያልኳት። እኔ እሷ ልክ እንጂ እሷ አይደለም ብዬ ተናግሬያለሁ። ብዙ ሰዎች እንዲያውም ተቃውሞ ተሰድቤበታለሁ። ባየሁት ነገር ግን የተጠየቀው ጥያቄ መጠየቅ ያለብኝ ስለ አዲስ አበባ እንጂ ስለ ሌላው አይመለከተኝም ብሎ መመለስ ሲችል ሌላ ነገሮች ገብተው ያዙ ይልቀቁኝ ስለ ምን አገባ ነው ያልኩት። ምን አገባ? ስለ አዲስ አበባ ጉዳይ ነው መወያየት ያለበት በሚለው ብዙ ጊዜ ችግር አለብኝ። እኔ አዲስ አበባን ሪፕሬዘንት አደርጋለሁ ካልክ ከሌላው ጋር አታገናኘው። አሁንም የምናገረው ይሄ ነው። ስለ አዲስ አበባ አሁን የኦሮሞ ልጆች ስለ ኦሮሞ ይላሉ አይደል? ስለ ኦሮሞ ጉዳይ ነው ብዙ ጊዜ የሚናገሩት። ያንን በተመለከተ ነው ብዙ ጊዜ ድምጻቸውን የሚያሰሙት። ግን አንዳንዴ የጠላቴ ጠላት ወዳጅ ሊሆን ይችላል። ገባ? አልስማማ ስትለው ከሌላ አብርና ነገሮች ሊያበላሹ ይችላሉ። ስለዚህ ይሄ ነገር በደንብ መሰራት አለበት በሁለታችንም መካከል። አንተ እንደ አደራ የምጠይቅህ የኦሮሞ ኢንፍሉዌንሰር ስለሆንክ ይሄ አንዳንዶቹ ተራ ሰዎች አሁን እዚህ ግባ የማይባሉ ሰዎች ፖለቲካ ላይ የማይታወቁ ሰዎች መጥተው አማራን ወክዬ ያዙኝ ልቀቁኝ የሚለውን ቦታ አትስጡት። እኔም አሁን ለምሳሌ እገላለሁ ቆርጣለሁ ያለውን ያልፖስተትኩት ለዛ ነው። የኦሮሞ ነኝ ብሎ ሲመጣ ማንም አያውቀውም። ከመሬት ተነስቶ ነው ያዙ ልቀቁኝ። አንተ ብትል ናው ፖስት አድርገሃል። ለምን? ካንተ ስለማልጠብቀው። እንደዚህ ፍለጡ ቁረጡ ብላ ጂጂ ብትል ፖስት አደርጋታለሁ። ለምን? ከሷ አይን ስለማልጠብቅ ማለት ነው። ሌሎቹ ጀዋር ቢል ወጥቼ ፖስት አድርገዋለሁ። ለምን? የሚታዩ ሰዎች። ማንም ግን መጥቶ በኦሮሞ ስም ወይም ደግሞ በአማራ ስም ያዙ ልቀቁኝ እንዲህ እናደርጋለን የሚለውን ቦታ ሳትሰጡት ምን ተናገረ ዮኒ ማኛ ወይም ደግሞ ሌሎቹ ምን ተናገረ በሚለው እሱ ላይ ፎከስ ብታደርጉ ሰላም መፍጠር ይቻላል።
ታቡ ጥያቄ ልጀምር ፈልጌ ነበር። እንዴት ይሻላል? አስቀምጠዋት ይሄንን ይቀመጥ፣ ዋናው ስራው ይቀመጥ። በቃ በጠይቅሽ ግን ጥሩ ነው። አሁን እኔ የሚመስለኝ ማለት ነው እየበላሽ ደግሞ አይጠየቅም። ስለዚህ ወይ አንቺ አቁሚ ወይ እኔ ላቁም። አንተ አቁም። ድንቅ ልጆች ላይ ወይ የማብላት አገልግሎት ተመችሻል? ሰላም አነባበሩ ነች ጉድ የሰራችኝ ዛሬ። አረንጂ ሳምቡሳ የሰላም አነባበሩ ሳምቡሳ። ያው ምግቡ እስኪያልቅ ታግተናል። እሻው የሆነ ነገር ላምጣ ነው አይደንጭ ነገር ፈላጊ ፍርድ ቤት ደጃፍ ይሸናል የሚባል ነገር ታውቃለህ? ፖሊስ ይሄን ተረት እኔ እንኳን አላውቀውም። አይገርምም? አላይደ ነገር ፈላጊ ፍርድ ቤት በር ላይ ይሸናል ተመችቶኛል። ችግሮች አሉ። እሱ ምን መሰለህ የማውቀው እኔ እስክንድርን በፊት የማደንቀው የሰብአዊ መብት ተሟጋች ነበር። ሰብአዊ መብት ለምን ሰዎች ተገደሉ፣ ተጨፈጨፉ፣ መንግስት ለምን ይበድላል በሚለው በጣም የምጋራው ሀሳብ ነበረ። በዛ ጊዜ ምንም ማዳላት አልነበረም። እስኪው የሚሰራው ወደ ፓርቲ ሲመጣ ግን እኔ ያልተመቹኝ ነገሮች አሉ። ያልተመቹኝ ይሄ ነው ልልህ አልፈልግም። ያልተመቹኝ አሉ። በዛ ጉዳይ ላይ ግን ብዙ መናገር አልፈልግም። በራሴ ያየሁት ማለቴ ነው። ምክንያቱም ኢቭን ከቤትን እያልወደድኳት በጠየቀችው ጊዜ እኔ እሷን ደግፌ ተናግሬያለሁ። ቤቴሌም ታፈሰ በጠየቀችው ጊዜ እሷ ልክ ነች ነው ያልኳት። እኔ እሷ ልክ እንጂ እሷ አይደለም ብዬ ተናግሬያለሁ። ብዙ ሰዎች እንዲያውም ተቃውሞ ተሰድቤበታለሁ። ባየሁት ነገር ግን የተጠየቀው ጥያቄ መጠየቅ ያለብኝ ስለ አዲስ አበባ እንጂ ስለ ሌላው አይመለከተኝም ብሎ መመለስ ሲችል ሌላ ነገር ውስጥ ገብቶ ያዙ ይልቀቁኝ ስለ ምን አገባ ነው ያልኩት። ምን አገባ? ስለ አዲስ አበባ ጉዳይ ነው መወያየት ያለበት በሚለው ብዙ ጊዜ ችግር አለብኝ። እኔ አዲስ አበባን ሪፕሬዘንት አደርጋለሁ ካልክ ከሌላው ጋር አታገናኘው። አሁንም የምናገረው ይሄ ነው። ስለ አዲስ አበባ አሁን የኦሮሞ ልጆች ስለ ኦሮሞ ይላሉ አይደል? ስለ ኦሮሞ ጉዳይ ነው ብዙ ጊዜ የሚናገሩት። ያንን በተመለከተ ነው ብዙ ጊዜ ድምጻቸውን የሚያሰሙት። ግን አንዳንዴ የጠላት ወዳጅ ሊሆን ይችላል። ገባ? አልስማማ ስትለው ከሌላ አብርና ነገሮች ሊያበላሹ ይችላሉ። ስለዚህ ይሄ ነገር በደንብ መሰራት አለበት በሁለታችንም መካከል። አንተ እንደ አደራ የምጠይቅህ የኦሮሞ ኢንፍሉዌንሰር ስለሆንክ ይሄ አንዳንዶቹ ተራ ሰዎች አሁን እዚህ ግባ የማይባሉ ሰዎች ፖለቲካ ላይ የማይታወቁ ሰዎች መጥተው አማራን ወክዬ ያዙኝ ልቀቁኝ የሚለውን ቦታ አትስጡት። እኔም አሁን ለምሳሌ እገላለሁ ቆርጣለሁ ያለውን ያልፖስተትኩት ለዛ ነው። የኦሮሞ ነኝ ብሎ ሲመጣ ማንም አያውቀውም። ከመሬት ተነስቶ ነው ያዙ ልቀቁኝ። አንተ ብትል ናው ፖስት አድርገሃል። ለምን? ካንተ ስለማልጠብቀው። እንደዚህ ፍለጡ ቁረጡ ብላ ጂጂ ብትል ፖስት አደርጋታለሁ። ለምን? ከሷ አይን ስለማልጠብቅ ማለት ነው። ሌሎቹ ጀዋር ቢል ወጥቼ ፖስት አድርገዋለሁ። ለምን? የሚታዩ ሰዎች ማንም ግን መጥቶ በኦሮሞ ስም ወይም ደግሞ በአማራ ስም ያዙ ልቀቁኝ እንዲህ እናደርጋለን የሚለውን ቦታ ሳትሰጡት ምን ተናገረ ዮኒ ማኛ ወይም ደግሞ ሌሎቹ ምን ተናገረ በሚለው እሱ ላይ ፎከስ ብታደርጉ ሰላም መፍጠር ይቻላል። ነገር ፈላጊ ፍርድ ቤት ደጃፍ ይሸናል የሚባል ነገር ታውቃለህ? ፖሊስ ይሄን ተረት እኔ እንኳን አላውቀውም። አይገርምም? አላይደ ነገር ፈላጊ ፍርድ ቤት በር ላይ ይሸናል ተመችቶኛል። ችግሮች አሉ። እሱ ምን መሰለህ የማውቀው እኔ እስክንድርን በፊት የማደንቀው የሰብአዊ መብት ተሟጋች ነበር። ሰብአዊ መብት ለምን ሰዎች ተገደሉ፣ ተጨፈጨፉ፣ መንግስት ለምን ይበድላል በሚለው በጣም የምጋራው ሀሳብ ነበረ። በዛ ጊዜ ምንም ማዳላት አልነበረም። እስኪው የሚሰራው ወደ ፓርቲ ሲመጣ ግን እኔ ያልተመቹኝ ነገሮች አሉ። ያልተመቹኝ ይሄ ነው ልልህ አልፈልግም። ያልተመቹኝ አሉ። በዛ ጉዳይ ላይ ግን ብዙ መናገር አልፈልግም። በራሴ ያየሁት ማለቴ ነው። ምክንያቱም ኢቭን ቤትን እያልወደድኳት በጠየቀችው ጊዜ እኔ እሷን ደግፌ ተናግሬያለሁ። ቤቴሌም ታፈሰ በጠየቀችው ጊዜ እሷ ልክ ነች ነው ያልኳት። እኔ
ልክ እንጂ እሱ አይደለም ብዬ ተናግሬያለሁ። ብዙ ሰዎች እንዲያውም ተቃውሞ ተሰድቤበታለሁ ባየሁት ነገር። ግን የተጠየቀው ጥያቄ መጠየቅ ያለብኝ ስለ አዲስ አበባ እንጂ ስለ ሌላው አይመለከተኝም ብሎ መመለስ ሲችል ሌላ ነገር ውስጥ ገብቶ ያዙ ይልቀቁኝ ስለ ምን አገባ ነው ያልኩት። ምን አገባ? ስለ አዲስ አበባ ጉዳይ ነው መወያየት ያለበት በሚለው ብዙ ጊዜ ችግር አለብኝ እኔ። አዲስ አበባን ሪፕሬዘንት አደርጋለሁ ካልክ ከሌላው ጋር አታገናኘው። አሁንም የምናገረው ይሄ ነው። ስለ አዲስ አበባ አሁን የኦሮሞ ልጆች ስለ ኦሮሞ ይላሉ አይደለ? ስለ ኦሮሞ ጉዳይ ነው ብዙ ጊዜ የሚናገሩት። ያንን በተመለከተ ነው ብዙ ጊዜ ድምጻቸውን የሚያሰሙት። ግን አንዳንዴ የጠላት ወዳጅ ሊሆን ይችላል። ገባ? አልስማማ ስትለው ከሌላ ብርና ነገሮች ሊያበላሹ ይችላሉ። ስለዚህ ይሄ ነገር በደንብ መሰራት አለበት በሁለታችንም መካከል። አንተ እንደ አደራ የምጠይቅህ የኦሮሞ ኢንፍሉዌንሰር ስለሆንክ ይሄ አንዳንዶቹ ተራ ሰዎች አሁን እዚህ ግባ የማይባሉ ሰዎች ፖለቲካ ላይ የማይታወቁ ሰዎች መጥተው አማራን ወክዬ ያዙኝ ልቀቁኝ የሚለውን ቦታ አትስጡት። እኔም አሁን ለምሳሌ ገላለሁ ቆርጣለሁ ያለውን ያልፖሰትኩት ለዛ ነው። የኦሮሞ ነኝ ብሎ ሲመጣ ማንም አያውቀውም። ከመሬት ተነስቶ ነው ያዙ ልቀቁኝ። አንተ ብትል ናው ፖስት አድርገሃል። ለምን? ከአንተ ስለማልጠብቀው። እንደዚህ ፍለጡ ቁረጡ ብላ ጂጂ ብትል ፖስት አደርጋታለሁ። ለምን? ከእሱ አይን ስለማልጠብቅ ማለት ነው። ሌሎቹ ጀዋር ቢል ወጥቼ ፖስት አድርገዋለሁ። ለምን? የሚታዩ ሰዎች። ማንም ግን መጥቶ በኦሮሞ ስም ወይም ደግሞ በአማራ ስም ያዙ ይልቀቁኝ እንዲህ እናደርጋለን የሚለውን ቦታ ሳሰጡት ምን ተናገረ ዮኒ ማኛ ወይም ደግሞ ሌሎቹ ምን ተናገረ በሚለው እሱ ላይ ፎከስ ብታደርጉ ሰላም መፍጠር ይቻላል። አሁን እሱ ጋር ነው የተሸወድከው። ገባ? ሀገራችን ማናት? ኢትዮጵያ። ኢትዮጵያ ላይ ለሚደረገው ነገር ታዲያ ኢትዮጵያ ላይ ባለው ነገር ላይ የኢትዮጵያን ነገር ማድረግ እንዴት ነው ሃይማኖታዊ ሊያስብል የሚችል? የሙስሊም ወንድሞቼ ሂጃብ አይቻልም። እንዴት ነው እሱስ የማይጠየቀው? የሙስሊም ወንድምናቶቼ አረንጓዴ ቢጫ ቀይ ሂጃብ አሰርተው በደንብ እየሰገዱ አይተናል። ለምንድን ነው እሱስ አንድ ጥሩ ምሳሌ ነገር የማይታይ? አንድ ጥሩ ተሞክሮ ያለው ልስጥ። የኦነግን ባንዲራ ይዛችሁ አትገቡም ተብሎ ይዘን አለመግባት ብቻ አይደለም፣ እራሳቸው መጥተው የኦሮሞ ልጅ ላይ እያለበሱ ኦነግን ያዝ ነው ሌባ ነው ገደለው ምናምን እያሉ ሲቀጠቅጡት የኦነግ አቀባበል ጊዜ ጥፋት ተፈጠረ። ሁለቴ ነው የጠቀስኩልህ፣ ይቅርታ። ምስክሩ ይሄ ህይወት ተኮር የሆነው ምሳሌን ወደዛ እየወሰድኩት ስለሆነ ነው የምሄድልህ። ሲቀጠቅጡ ሲገሉ ምናምን ነበረ። የትኛውን ይዞ? ልሙጡን ባንዲራ ይዞ። ስለዚህ ምን አደረግን? ገባን። ከዛን ብሔራቱ ቅድም እንዳልኩ ይውጡ ምናምን ተባለ። ሌሎች ብሔራት ከኛ ውስጥ ይውጡ፣ በቃ ፊንፊኔ አትገቡም ከተባላችሁ ከዚህ ይወጣሉ። ከዛ በኋላ ምንጫቸውን እንደዚህ እንሄድበታለን ስለሚባል ማለት ነው። ይሄ ሲሆን ገባንና እኛ ደግሞ በዋቂፈና እምነትና በኦሮሞ ኩሩ ኦሮሞዎች አማካይነት የኢፋኖ የሚባል በዓል አለ፣ የዳመራ በዓል ማለት ነው። የኢፋኖ በዓል በኦሮሞ ባህል አክብረን ነበር። የት ነው ያከበርነው? አደባባይ ላይ ነው ያከበርነው። እዛ አደባባይ ደግሞ መስቀል የሚከበርበት ነበረ። ስለዚህ ታስታውስ እንደሆነ መስከረም ውስጥ ስለሆነ መስቀልም ደግሞ ያው መስከረም ውስጥ አይደለ ታዲያ የሚከበረው። ከአቀባበሉ ስንመለስ ኦብሳ እናንተ የኦሮሞን ደመራ ባህል አከናውናችኋል። ኦብሳ ብቻ አይደለም፣ ጓደኞቼም አብሮ ናቸው። 1-5 ሆነን ነው የተወያየ ነው። ቦታ ይዘን ነው የተወያየ ነው። እናንተ የኦሮሞን ባህል አክብራችኋል፣ እኛም ልናከብር እንፈልጋለን። ይሄ ነገር ግጭት አያስነሳም ወይ ሲሉ፣ ለምንድን ነው ግጭት የሚያስነሳው? ይሄ እኮ እኛ አከበርንበት እንጂ መሬቱን ይዘነው አልሄድንም። እናንተም ስርዓታቸውን ብትፈጽሙ ችግር የለውም። ግን ደግሞ አንድ ነገር እንንገራችሁ አላቸው። ቤተ ክርስቲያንና ቤተ እምነት የትኛው ሀገር ላይ ነው የባንዲራ የሚኖራት? ባንዲራ ኖራት ከተባለ ነጭ መሆን የለበትም ወይ? እንደማውቀው ማለት ነው እስከምናውቀው ድረስ እኔም ቤተክርስቲያን ውስጥ ነው ያደግኩት፣ እኔም በአማኝ እጅ ነው ያደግኩት። እና የትኛው ነው የሚሆነው ብለን ስንጠይቃቸው የላትም ቤተ እምነት አሉ፣ ቤተክርስቲያን የላትም አሉ። እሺ ከሌላት ደግሞ እኛ ፊንፊኔ እንዳንገባ ተደርጎ
ፊንፊኔ እንዳንገባ ተደርጎ በዚህ ነው ስንቀጠቀጥ የነበረው። ይህንን ባንዲራ የያዙ ሰዎች ናቸው ሲያጠቁን የነበሩት። ምን የሚሰማን ይመስላችኋል ስንል ሲጀመር ይሄ ባንዲራ እኛን አይወክለንም አሉ እና ይሄ ባንዲራ እናንተን የማይወክል ከሆነና የኦርቶዶክስ ቤተ እምነት ባንዲራ ከሌላት ይሄ ምን እንዲያደርግልን ነው? አያጋጨንም ወይ ብለን ስንጠይቃቸው ኦብሳ ቃል እንገባለን ይሄ ባንዲራ አንዴ ይቅርታ